ሰላም እግዚአብሔር ሕዝብ ቅዱሳን ታላቅና ለከበረ ዓላማ እድፈት የሌለበት ነውር የሌለበት የተጠራ ዛሬ ያየ የተመለከተ በልጁም ደም የዋጀ ስራውን ሰርቶ ይታደግ ዘንድ ታላቅ ፍቅርን ያሳየ ያመለከተ ሕዝቡ እግዚአብሔርን በእግዚአብሔርነቱ ለማወቅ ካለመፈለግህ የተነሳ ከዚህ እግዚአብሔር ካየልህ ርቀ በዚህ ዓለም አልሳካ ያላቸው የታወሩ ምንም እውቀት የሌላቸው ባፋቸው ጥበብ እያማለሉ እውነት ላልሆነ ስብከት እግዚአብሔርን ያላገናዘበ ትምህርትና ስብከት እየታለክ ያለ ለራሳቸው ኑሮ ለስጋቸው ፍላጎት ለተድላ ለዚህ ምድራዊ ደስታና ክብር ዝናቸው ባንተ ይወጡ ዘንድ ኑሯቸውን ባንተ ያሳኩ ዘንድ ህሊናቸውን ይሸጡ እግዚአብሔርንም የጸሎት ቤት ወንበዴ ዋሻ አድርገው በድንኳን አገልግሎታቸው ውስጥ የራሳቸው ፍላጎት የዚህን ዓለም ነገር ለማሳካት የፕሮግራማቸው ማደመቂያ አድርገው ራቁትን እያስቀሩ ያለ ህዝብ እንዲህ አይነት ቃል ለእንደዚህ ለእግዚአብሔር ህዝብ ለተባለ መጠቀም አሳዛኝ ቢሆን ያለው ፋክት ነውና እዚህንን ልጠቀም ተገድጃለሁ። እንግዲህ ለአንተ ልትሰማ ለምታዳምጥ ሁሉም የእግዚአብሔር ይታወቃል፣ ቃሉ እንደሚናገር እግዚአብሔር የራሱ የሆኑትን ያውቃልና እንደሚለው ሁሉ ስለዚህ ለእነዚህ እንግዲህ ላወቃቸውና ሊመለሱ ለፈለጋቸው ይህንን ነቅተው ከዚህ አይነት ከረከሰና ከንቱ ደካማ የትም ከማያደርስ ወደ ጨለማ ውስጥ ወደ ድቅድቅ ጨለማ ውስጥ ከሚወስድ መንገድ ለመመለስ ለሚፈልጉ በቃን ብለው ለሚሉ እግዚአብሔር እንግዲህ በጊዜ ውስጥ ሊሰበክ የተገባና ሊነገር የተገባውን ብቸኛ መልእክት ያልሰማውን ይናገር ዘንድ እግዚአብሔር ይህንን እድል ሊሰጥህ ይህንን እንግዲህ መልእክት ላስተላልፍ ወደዚህ መጥቻለሁና ለምትሰማ ለምታደምጥ ልብን ለምትከፍት እግዚአብሔር ይናገራልና ናቅረብና ስማ።